ረመዳን ሙባረክ ሀባይቢ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁን አልሐምዱሊላህ። እስኪ ከኔ ጋር ዛሬ አብረን ተፍ ተፍ እንበል እስቲ። ዛሬ ሱፐር ማርኬት ሄድኩኝ ማለት ነው። አንዳንድ የረመዳን እቃዎችን ለመገዛዛት ማለት ነው። እስኪ ኑሮ በዱባይ ምን ይመስላል የሚለውን አብራችሁኝ እንድትቃኙ ጋብዛችኋለሁ ማለት ነው። በነገራችን ላይ በጣም ተናፍቃችኋል የዩቲዩብ ውድና እየተከበራችሁ ተከታታዮቼ ማለት ነው። ኢንሻአላህ ረመዳንን በሰላም ጾመን ዱዓችንን ሰላታችንን ተቀብሎን ለኢድ ከሚደርሱት ባሪያዎቹ ያድርገን ማለት ነው። ያው እዚህ ጋር ዘይቱን ማለት በአረብኛ ነው፣ በእንግሊዘኛ ደግሞ ኦሊቭ ኦይል ይባላል ማለት ነው። ለጤና እጅግ በጣም ጠቃሚ የሆነ ዘይት ነው ማለት ነው። ኢትዮጵያም ያላችሁ ተጠቀሙት ማለት ነው። አብዛኛውን እኛ ሀገር ላይ ለምግብነት አንጠቀመውም ዘይቱንን ለቅባትነት እንጂ ማለት ነው። እና ብትጠቀሙት በጣም አሪፍ ነው፣ ለጤና አሪፍ ነው። እዚህ ጋር አንድ ዘይት አነሳሁኝ ኖርማል ዘይት ማለት ነው። እዚህ ቅናሽ ነው 11 ብር ነው ማለት ነው። እኛ ሀገር እንግዲህ የታወቀ ነው ዘይት በሺህ ቤት ነው የሚሸጠው። እዚህ ሀገር ግን 10 ብር 11 ብር ነው ማለት ነው። ይሄንን የበቆሎውን ዘይት አነሳሁኝ እሱ ለጤና ጥሩ ስለሆነ አንድ አነሳሁኝ ማለት ነው። ከዛ እዚህ አካባቢ ደግሞ ሌላ የምፈልገው ነገር ካለ ብዬ ዘው እያልኩኝ እያየሁኝ ነው ማለት ነው። ሱፐር ማርኬቱ በጣም አሪፍ፣ ዋጋቸውም ተመጣጣኝ፣ በጣም ደግሞ ፍሬሽ የሆኑ ነገራቶች የሚገኙበት ሱፐር ማርኬት ነው የሄድኩት ማለት ነው። እና እንዴት አያችሁት ቪዲዮዬን ማለት ነው? ሀሳብ አስተያየታችሁን እንድታስቀምጡ ከወዲሁ አሳስባችኋለሁኝ ማለት ነው። ማበረታታችሁን ማገዛችሁን አሁንም እንዳትረሱ ማለት ነው። እዚች ጋር ደግሞ ጅብን እያየው ነው ማለት ነው። ጅብን በአማርኛ ምን ነበር? ጅብን ምንድነው በአማርኛ? ብቻ ግን ከከብቶች ተዋጽኦ ነው መሰለኝ። የላሞች አይቤ ነገር ነው ማለት ነው። እኔ እንጃ በአማርኛ ምን እንደሆነ አላውቅም። ግን ምግብነቱ እንደ አይቤ ነው ማለት ነው። ከከብቶች የሚወጣ ነገር ነው። እሱን አንድ ያዝኩኝ ማለት ነው። አረብ ሀገር ያላችሁ ታውቁታላችሁ ጅብን ምን እንደሆነ ማለት ነው። እሱን አደረኩኝ። ሳምቡሳ የምጠቀልለው በሱ ነው። ሰዎቼ ብዙም ስጋ ምናምን እንዲከተትበት ስለማይፈልጉ እሱን ለሳምቡሳ ያዝኩኝ አንድ ማለት ነው። ከዛ በየሰዓቱ እያስታወስኩኝ ነው የምገዛው ማለት ነው። ይጠፋብኛል ደግሞ ምን እንደምገዛ በመሃል ይጠፋብኛል። ቡና የኔ ፍቅር ኮፊ ቡና በጣም ነው የምወደው ታውቃላችሁ እንግዲህ። እሷን ወርወር አደረኩኝ እቃዬ ላይ ማለት ነው። እቺ የኔ ናት የሰዎች አይደለም ማለት ነው። የኔ መጠጫ የኔ ማነቃቂያ። እዚህ ጋር ወንዶች አሉ ማለት ነው። በነገራችን ላይ ሰውን ያለ ፍቃዱ መቅረጽ እዚች ሀገር ላይ ያስቀጣል ማለት ነው። ፊቱን ላስገባ አልፈለኩም ዞር አደረኩኝ ከሰውየው ማለት ነው። በነገራችን ላይ ጸጥ ብለዋል ሰዓቱ። እኔ እንጃ ከሰዓቱ ይሁን አላውቅም። ሌላ ጊዜ ግን ወረፋ ነው ምናምን። እኔ ደግሞ ሱቅ ስወጣ በጣም ወረፋ ካለ አይመቸኝም ማለት ነው። እንደዚህ ጸጥ ሲል ደስ ይለኛል። የምትፈልጉትን ነገር ዞር ዞር ብላችሁ ትገዛላችሁ። እና አሁን ደግሞ አትክልት ጋር መጣሁኝ ማለት ነው። በነገራችን ላይ አትክልታቸው ራሱ ፍሬሽ አያችሁት? አረንጓዴ ማሻአላህ። እንግዲህ አርቲፊሻል ይሁን እውነተኛ ይሁን ፈጣሪ ነው የሚያውቀው ማለት ነው። ቃሪያው ሲያምር፣ የኛ ሀገሩ ግን ያቃጥላል። ይሄ ምንም አያቃጥልም ማለት ነው። ፍልፍል ባረድ ይሉታል አረቦች። በጣም ለምግብ አሪፍ ነው፣ ለጤናም አሪፍ ነው ማለት ነው። ከዙ የተወሰነ ወስዳለሁኝ አንድ 4 ፍሬ ይዛለሁኝ ማለት ነው። ከዛ ቲማቲም እፈልጋለሁኝ። ከሁላቸውም ትንንሽ ቆንጠር ቆንጠር አድርጌ ይዛለሁ። ጥቅል ጎመን ታስታውሱታላችሁ ሀገር ላይ በፊት እኔ ኢትዮ እያለሁኝ ለ10 ብር
ሶስት ፍሬ 4 ፍሬ ነበር የሚሸጠው። አሁን ግን ስንት እንደሆነ እንግዲህ ፈጣሪ ያውቃል ማለት ነው። ያስኩኝ ማለት ነው። አንድ ያስኩኝ ያው ከተትኩኝ እቃዬ ውስጥ እና እንደዚህ እያልን እንገዛዛለን ማለት ነው። ሀባይቢ እኔ ድንች በጣም ነው የምወደው እና አያችሁት እንዴት አባት እንደሚያምር ድንች ተቀቅሎ ምናምን በሚጥሚጣ ምናምን ሲበላ በጣም ደስ ይለኛል እና ውስጤ ነው ማለት ነው። ድንች በሚጥሚጣ ስላለኝ አልያዝኩኝም በቤት ውስጥ አለኝ ማለት ነው። እና ሙዝ እፈልጋለሁኝ ይህንንም ለኬክ ነው የምፈልገው ማለት ነው። ትንሽ በሰል ያለ ፈልጌ ይዛለሁኝ ምክንያቱም ኬክ ልሰራበት ነው። ያልበሰለው እንትን አይደላችሁም አይዋሃድላችሁም ከኬኩ እንትን ጋር ማለት ነው። ለዛ ትንሽ በሰል ያለ እየመረጥኩኝ ነው ሀባይቢ። ኬክም ርካሽ ነው እዚች ሀገር ላይ ሁሉ ነገር ርካሽ እኮ ነው በነገራችን ላይ የምር። ኢትዮ ላይ ለመብላት የሆነ ምግብ ምሳ ላይ ወይ እራት ላይ ለመብላት በጣም ብዙ ብር ታወጣላችሁ። እዚህ ሀገር ግን 20 ብር ይዛችሁ ከቤት ከወጣችሁ ብዙ ነገር ይዛችሁ ትመጣላችሁ። በተለይ ደግሞ እንደዚህ የቤት አስቤዛ ነገር ብዙ ነገር ይዛችሁ ትመጣላችሁ በ20 ብር በ15 ብር። ወላሂ በጣም እኮ ነው የሚገርመኝ እኔ ብዙ ጊዜ እራሴ ስለሆነ የምገዛው በቃ ብዙ ነገር ሰብስቤ ከዛ ሳየው 50 ብር 45 ብር እንደዛ ሲመጣ ማለት ነው። እንዲህ ይህንን ሁላ ገዝቼ እንዴት እላለሁኝ ማለት ነው። እና እኛ ሀገር ላይ አንድ ነገር ናት የምትገዛው 50 ብር። ይሄ ደግሞ ስፓኒሽ ይባላል ማለት ነው። ለሰላጣ ምናምን አሪፍ ነው እንደ ሰላጣ ነው የምንጠቀመው። ለጤና በጣም አሪፍ ነው። በነገራችን ላይ ብዙ ቅጠላ ቅጠሎችን ሀገር ስመጣ እንደምበላ ነው ከወዲሁ ለአእምሮዬ እንትን ያልኩት ያስያዝኩት ምክንያቱም እዚህ ያልበላሁት ቅጠል ስለሌለ ማለት ነው። ቅጠላቶች በአጠቃላይ መድኃኒትነት አላቸው ማለት ነው። እና ይሄንን ስፓኒሽ አንድ ያዝኩኝ ማለት ነው። ስፓኒሽ በአማርኛ ምን እንደሆነ አላውቅም። እኔ ራሴ እዚህ ከመጣሁኝ በኋላ ነው ያየሁትም የበላሁትም ያወቅኩትም ማለት ነው። ስደት ብዙ ነገር ያስተምራችኋል ብዙ ነገር ያሳውቃችኋል። እዚህ ጋር ዳቦ ተራ ነው ማለት ነው። ዳቦ ትያለሽ። ዳቦ እንኳን እኛ ሀገር ሞልቷል መሰለኝ ለ10 ብር ድሮ 3 ነበር አይዶኖ አሁን ስንት እንደሆነ። እዚህ ግን 1 ብር አለ 1 ብር ከ25 ሳንቲም እንደዛ ነው የሚገዛው ዳቦ ጋይስ። ውድ አይደለም ማለት ነው ሁሉም ነገር ቅናሽ ነው። እና እንዴት አያችሁት ሱፐር ማርኬታችን ከቤታችን ብዙም አይርቅም ማለት ነው። እዚህ ጋር ደግሞ ለረመዳን የሚያስፈልጉ የሳምቡሳ እቃዎችን እየፈላለኩኝ ነው ማለት ነው። የሳምቡሳ የምጠቀልልበት ቅጠል ማለት ነው። ወይንም ደግሞ ምንድነው የሚባለው የሳምቡሳ በቃ የሳምቡሳ ቅጠል ነው በቃ የሳምቡሳ ቅጠል በሉት። ሳምቡሳ የምጠቀልልበትን ነገር እያፈላለኩኝ ነው። አገኘሁት ማለት ነው። ያው እዚህ ጋር አገኘሁት አንድ እሱን ያዝኩኝ። ይሄ ደግሞ ምን ነበር የሚባለው በአማርኛ? በአረብኛ ነው እንጂ በአማርኛ እንኳን እኔ አስለን አማርኛውን እራሱ እየረሳሳሁት ነው ጋይስ። በአረብኛ ሙሰኸን ይባላል ማለት ነው። ውስጡ ላይ የፈለጋችሁትን ነገር አድርጋችሁበት ጥቅልል ታደርጉታላችሁ። እዚህ ጋር ደግሞ ዩገርት ነው እርጎ ማለት ነው። ይሄ የጀርመን ዩገርት ነው በጣም አሪፍ እርጎ ነው ማለት ነው። ለጤና ጥሩ ነው ተጠቀሙት። ማለት እንትን ፋት ምናምን የለውም ነፃ ነው ከፋት ምናምን ነፃ ነው እና ተጠቀሙት። ግሪን ዩገርት ይባላል ማለት ነው። ምርጥ ዩገርት ነው። ጣዕሙንም ምኑንም እዩት ማለት ነው። እዚህ ጋር ደግሞ መጥረጊያ ተራ ገባን ማለት ነው። ሳህን ምናምን እያየን ነው። ይሄንን የገዛሁትን እቃ ሳሽከረክረው ስለቀው ማለት ነው። እዛ ጋር ሰው ነበረ ሄዶ ሊገጨው ነበር። ሰው በመኪና ሰውን ይገጫል እኔ በባስኬት ነው የምገጨው። እና እዚህ ጋር ፊቱን አስገብቼዋለሁ ሶ ይቅርታ ካያችሁት እንግዲህ ታዘጉብኛላችሁ። እንዳያዘጉብኝ ዱአ አድርጉ። እዚህ ጋር ደግሞ ኮስሞቲክሶች አሉ። ፊትሽን ምንድነው የምትቀቢው? ፊትሽ ላይ ሜካፕ አለ ወይ ትሉኛላችሁ ብዙ ጊዜ ማለት ነው። እኔ የምጠቀማትን ክሬም አሳያችኋለሁ አንድ ቀን ማለት ነው። እዚህ ጋር በነገራችን ላይ የለም። የምጠቀመውን ክሬም አሳያችኋለሁ።
ከሱ ውጪ እኔ ሌላ ምንም የምጠቀመው ነገር የለም። እና ጥሩ ነው፣ በጣም አሪፍ ነው። ጥቋቁር ነገር ላለበት ምናምን ሰው ይጠቅማል ማለት ነው። እዚህ ጋር ደግሞ ወደ ቀይ ስር ተራ መጣን ማለት ነው። ምክንያቱም ቀይ ስር ረስቼ ነበረ፣ ትዝ ሲለኝ ተመለስኩኝ። በነገራችን ላይ የቀይ ስር ጁስ ሰርታችሁ ጠጡ ጋይስ። የቀይ ስር ጁሱ ደም ማነስ ላለበት ሰው ብቻ ግን በጣም ብዙ 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 ያልተዘመረለት ነገር ቢኖር ቀይ ስር ነው። እኔ ድሮ በጣም ነበር የምጠላው፣ አሁን ላይ ግን ማይ ፎቨሪቲ ሆኗል ማለት ነው። ምርጫዬ ሆኗል። በጣም ነው የምጠቀመው፣ በጣም ነው የምጠጣው። ለብዙ ነገር ጥሩ ስለሆነ ማለት ነው። እሱን ካሮት ጨምራችሁ እና ብርቱካን ጨምራችሁ ትንሽ ዝንጅብል ጨምራችሁ ጠጡ። ይሄ ደግሞ አያችሁት ጋይስ ምን ነበር? ሙጃ ነው የሚባለው። ወላሂ እኛ ሀገር እኮ ከብት ነው የሚበላው እና ገርሞኝ ነው የቀረጽኩት። እኔ አልገዛውም በእርግጥ ግን የከብት ምግብ ነው። ግን እዚህ ሀገር የማይሸጥ ነገር የለም ሀባይቢ፣ የማይሸጥ ነገር ቅጠል ይሁን እንጂ አረቦችም ይበላሉ። ቫይታሚን አለው ይባል እንጂ አረቦች ይበላሉ። ችግር የለባቸውም፣ ምንም ችግር ማለት ነው። ብቻ ይሁን እንጂ ችግር የለባቸውም። በነገራችን ላይ የጅብ ጥላ የሚባለውን እንኳን ይበላሉ እኮ። እኔ እዚህ ሀገር መጥቼ የጅብ ጥላን ሄጄ ገዝተሽ ነይ ስትለኝ ሴትዬ ገርሞኝ፣ በዛ ላይ ውድ ነው ማለት ነው። እና እዚህ ጋር እያወጣጣን ነው ሁሉንም ማለት ነው። የገዛሁትን ብዙም አይደለም የገዛሁት፣ ምክንያቱም በጣም ብዙ ከገዛችሁ ይበላሻል ምናምን እና ቀስ በቀስ እያወጣሁኝ እገዛለሁ። በዛ ላይ ደግሞ እኔ ራሴ ነኝ የማንጠለጥለው እንዳይጎዳኝ ብዬ ሁሉንም ነገር ትንንሽ ነው የያዝኩት ማለት ነው። ሁላቸውንም አወጣሁኝ እዚህ ጋር ሂሳብ እንዲሰራልኝ ማለት ነው። ሂሳቡ ራሱ በጣም ትንሽ ነው የሚገርማችሁ ነገር ማለት ነው። በቃ እንደዚህ ነው የዱባይ ኑሮ። በትንሹ ነው የምትኖሩት፣ ደስ ይላል። ሁሉ ነገር አስተያየት አለው ምናምን። እኛ ሀገር ግን ወላሂ አንድ ዶሮ ለመግዛት ያለው የምታወጡት ወጪ ገና ልትበሉ ስታቀርቡት የብሩ ብዛት ትዝ ይላችኋል። ኦ ማይ ጋድ! እዚህ ጋር የሆነ ነገር ሳላስመዝን መጥቼ ነበር ማለት ነው። እሱን ላስመዝን ሄድኩኝ። ቀይ ስሩን ላስመዝን ተመለስኩኝና ሄጄ አስመዝኜ ይዤ መጣሁ ማለት ነው። እኔ በነገራችን ላይ የሚያስተናግዱትን አላስቸግራቸውም። አንዳንድ ሰዎች አሁን ና ውሰድና አስመዝነህ አምጣ ምናምን ይላሉ። እኔ ግን እንደዛ አላደርግም። ባስኬቱ ራሱ ከጨረስኩ በኋላ መደርደሪያ ያለው እዛ ወስጄ ቁጭ አደርግላቸዋለሁ። ምክንያቱም ያሳዝኑኛል። እኔም ሸቃላ ስለሆንኩኝ ያሳዝኑኛል። እውነቴን ነው። አይቀመጡም፣ መቀመጫ ቦታ የላቸው፣ በካሜራ ነው የሚከታተሏቸው ምናምን። እኛ ግን ቤት ውስጥ ስለምንሰራ ሽንት ቤት ሄጃለሁ ብለን እንኳን ሄደን የሆነ ሰዓት ላይ አረፍ እንላለን። እነሱ ግን ያው እዚህ ጋር ሂሳብ ከፈልኩኝ ሀባይቢ ይታያችኋል። እና ሂሳቤን ከፈልኩኝ። ከዛ እቃዬን አንጠልጥዬ ወደ ቤቴ እና በዚህ መልኩ ዱባይ ላይ እንኖራለን ማለት ነው። እና ላይክ ሰብስክራይብ ማድረጋችሁን አትርሱ ሀባይቢ። ማበረታታታችሁ ሁሌም እንዳይለየኝ እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ቤተሰቦች ማለት ነው። እና ረመዳንን በሰላም ጾመን ደስተኛ ሆነን የምንበቃ ያድርገን። ያው ወጣሁ ምን ልበላችሁ ከሱፐር ማርኬቱ ወጣሁኝ። ያው እቃዬን አያችሁት፣ ብዙም አላበዛውኝም እንዳይከብደኝ ማለት ነው። በዚህ መልኩ ጨራርሼ ገዛዝቼ ወጣሁኝ እላችኋለሁ። ባይ ሀባይቢ ወዳችሁ